ሰላም ጤና ይስጥልኝ የቻናላችን ተከታዮች። ዛሬ አብዛኞቻችን አውቀንም ይሁን ሳናውቅ ወደ ጎን የምንተዋትን ነገር ግን በውስጧ እጅግ አስገራሚ የጤና በረከቶችን የያዘችውን የዱባ ፍሬ ጥቅሞች ይዘንላችሁ ቀርበናል። ይህችን ትንሽ ፍሬ ዘወትር መመገብ ከደም ግፊት ጀምሮ እስከ ወንዶች ጤና ድረስ ያለውን ችግር እንደምትከላከል ያውቃሉ? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። የዱባ ፍሬ በግዕዝ ዕፀ ገላውዴዎስ ትባላለች። አንደኛ፣ ለልብ ጤናማነት። የዱባ ፍሬ በቀን ውስጥ ልናገኘው የሚገባውን የማግኒዥየም መጠንን በግማሽ ስለሚይዝ ለልብ ጤናማነት፣ ለአጥንት እንዲሁም ለጥርስ እና ለደም ስሮች ከፍተኛ ጠቀሜታ አለው። ማግኒዥየም ድንገተኛ የልብ ህመምንና ስትሮክን የመከላከል አቅም ይሰጣል። ሁለተኛ፣ በሽታ የመከላከል አቅምን ለማዳበር። ዚንክ የሚባለው ንጥረ ነገር በዱባ ፍሬ ውስጥ ይገኛል። ይህም ለእንቅልፍ የመቅመስ ችሎታን ያዳብራል፣ ለአይንና ለቆዳ ጤና ይጠቅማል ማለት ነው። ሶስተኛ፣ በኦሜጋ 3 የበለጸገ ነው። አራተኛ፣ ለፕሮስቴት ጤናማነት፣ ለወንዶች ጤንነት ጠቃሚነቱ የተረጋገጠ ነው። አምስተኛ፣ ጸረ ስኳር ሚና። ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ ኢንሱሊንን መጠን በማመጣጠን ከስኳር ህመም ጋር ተያይዘው የሚመጡ ህመሞችን ይከላከላል። ስድስተኛ፣ ላረጡ ሴቶች። የተደረገ ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ ጠቃሚ የሆነውን የኮሌስትሮል አይነት በመጨመርና የደም ግፊት፣ የራስ ምታት፣ የመገጣጠሚያ ህመሞችን በመቀነስ ጠቃሚነትን ይሰጣል። ሰባተኛ፣ ለጉበትና ለልብ ጤናማነት። በፋይበር፣ የአንቲኦክሲደንትና ጤናማ ቅባት የበለጸገው የዱባ ፍሬ ለልብና ለጉበት ጠቃሚ ነው። ስምንተኛ፣ ለጥሩ እንቅልፍ። በዱባ ፍሬ ውስጥ በብዛት የሚገኘው ትራይፕቶፋን የሚባል አሚኖ አሲድ ሰውነታችን ወደ ሴሮቶኒን ቀጥሎም ወደ ሜላቶኒን የእንቅልፍ ሆርሞኖች በመቀየር ይጠቀምበታል። ከእንቅልፍ በፊት የዱባ ፍሬን መመገብ ለሰውነታችን የሚገባውን እረፍት እንዲያደርግ ይረዳዋል። ታዲያ ይህችን ፍሬ እንዴት እንጠቀም? በጥሬው መመገብ ይቻላል ወይም በትንሹ በማብሰል በመቁላት ሰላጣ ላይ፣ አጃ ላይ እንዲሁም እንደ ቆሎ መብላት ይቻላል። በቀን አንድ አነስተኛ ጭብጥ ወይም 30 ግራም መመገብ በቂ ነው። አሁን ደግሞ ኢትዮጵያውያኖች እንዴት ለመድኃኒትነት የዱባ ፍሬን እንደሚጠቀሙት እናያለን። አንድ መፍትሄ አለ፣ እሱም ለሪህ በሽታ መፍትሄ ነው። የዱባ ፍሬውን በንጽህና በርከት አድርጎ በማድረግ በንጽህና ደቁሰን ወይም ደግሞ ፈጭተን ዱቄቱን ማዘጋጀት። አጠቃቀሙ፣ አንደኛ ከ20 ዓመት በላይ እስከ 50 ዓመት ላሉ ሰዎች አንድ የሾርባ ማንኪያ የተፈጨ የዱባ ፍሬ በ1 ሊትር አጓት በጥብጠው ጧት በባዶ ሆድ ለ14 ቀን አድርገው መጠጣት ነው። ሁለተኛ፣ ከ20 ዓመት በታችና ከ50 ዓመት እስከ 80 ዓመት በላይ ላሉ ሰዎች ግማሽ የሾርባ ማንኪያ የዱባ ፍሬ በግማሽ ሊትር አጓት በጥብጠው ለ8 ቀን በየቀኑ ይውሰዱ። ይህኛው መፍትሄ ለሪህ በሽታ ነው። ስለዚህ መጠቀም ትችላላችሁ፣ ወይም ደግሞ በህመሙ ለሚሰቃዩ ሼር ማድረግ እንዳትረሱ። የዛሬው መረጃችን ይህን ይመስል ነበር። እናንተስ የዱባ ፍሬ ትወዳላችሁ? ያላችሁን አስተያየት ኮሜንት ላይ ጻፉልኝ።